በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ፈተና ገጠመኝ 135ኛ ከ15 ቀን እረፍት በኋላ ይዤላችሁ መጥቻለሁ። በጣም የምትወዱት ብዙ ትምህርት የምታዳምጡበትና በረከታቸው ይደርብን የአቡነ እጨጌ ዮሐንስ ተአምር ነው የምትሰሙት። ስለዚህ ነው ገድላቸውን አጠገቤ ያስቀመጥኩት። በእውነት ብዙዎቻችን በአባታችን በአቡነ እጨጌ ዮሐንስ ተአምር የተባረክን እንደሆነን ተስፋ አደርጋለሁ። በረከታቸው ያደረላችሁ ሰዎች በኮሜንት እኔም ያደረጉልኝ ነገር አለ፣ እንዲሁም በገዳማቸው በጉዞው በተለያዩ የጸበል ቦታዎች ላይም እሳቸውን በረከት የተካፈላችሁ ሰዎች ያጋጠማችሁን ደስ የሚል ፕሮግራም ደስ የሚል ቆይታ ከነበራችሁና የመሰከራችሁት ምስክርነትም ካለ አንድ ቀን በላይቭ ላይ ስለሳቸው እና ስለ ቅዱሳን አጠቃላይ ምስክርነት እንድትሰጡ እድል እሰጣችኋለሁ። ምክንያቱም ልክ እንደ ጻድቁ አባታችን አቡነ ሀብተ ማርያም በረከታቸው ይደርብንና በጣም ብዙ ተአምር ነው እኔ ጋር የመጣው። የአቡነ እጨጌ ዮሐንስ ተአምር የሰሩት ገድል እንዲሁም ደግሞ የደረሱላቸው ያማለዷቸው ሰዎች በተለይ ልጅ የሰጧቸው ሰዎች በጣም ብዙ ናቸው። እኔ ደግሞ ዛሬ በኔ አስተምህሮ መሰረት በኔ ስላችሁ መቼም የግል አይደለም ሌሎች ሰባኪያን ያልደፈሩትን ትምህርት ማለት ነው። ግን በገድል በድርሳንና በስንክሳር በአባቶቻችን መጻሕፍትና በዋናው በመጽሐፍ ቅዱሳችን የሕይወታችን ጉዳይ በተጻፈበት እንዲሁም በዶግማ በቀኖና በትውፊት በተለያየ አይነት መንገድ የምናውቃቸውን የርኩሳን መናፍስትን ሴራ የምናጋልጥበት ሰዎች ለቅዱስ ቁርባን እንዲበቁ የምንታትርበት ይህ መርሃ ግብር ብዙዎች ሰባኪዎች ያልደፈሩት እኛ ግን እግዚአብሔር መንፈስ ቅዱስ እንደወደደ እኔ ኃጢአተኛ ወንድማችሁ እና ሌሎችም በዚህ ቪዲዮ ላይ የምትመለከቷቸው የተለያዩ የዩቲዩብ ቻናሎች አንድ ሁለት እያሉ እንደምንም እየሞከሩ ያሉ ሌሎችም ያልጠቀስኳቸው ያላሳየኋችሁ ይኖራሉ። ምናልባት ቅር እንዳይላችሁ እና የብዙዎች ወንድሞችና እህቶች መናፍስትን የማጋለጥ ስራ በፌስቡክም በዩቲዩብም በማንኛውም አይነት መንገድ የምንሞክራቸው ሙከራዎችና የምናደርጋቸው ነገሮች መንፈስ ቅዱስ ረድቶን ብዙ ፍሬ ያፈራንበት እንደሆነ ተስፋ አደርጋለሁ። ስለዚህ የአባታችን የአቡነ እጨጌ ዮሐንስ